ሰላም ጤና ይስጥልኝ። በዓለም ላይ የስኳር በሽታ ቀን በላንሴት የሕክምና ጆርናል ላይ በወጣው አዲስ መረጃ መሰረት በዓለም ዙሪያ ከስኳር በሽታ ጋር የሚኖሩ አዋቂዎች ቁጥር ከ1990 እንደ አውሮፓውያን አቆጣጠር ጀምሮ ከነበረው ከአራት እጥፍ በላይ በመጨመር አሁን ከ800 ሚሊዮን አልፏል። ይህ መረጃ ለእርስዎ ለወዳጅ ዘመዶ በእርግጥም ለማንም ሰው የማንቂያ ደወል ነው። ምክንያቱም ስኳር በሽታ ያለማቋረጥ እየጨመረ ባለበት ዓለም ውስጥ ስለ በሽታው መሰረታዊ ነገሮችን ማወቅ ብልህነት ብቻ ሳይሆን ጊዜ የማይሰጥ ጉዳይ ነውና። በዚህ ቪዲዮ ስለ ስኳር በሽታ ምንነት፣ መደረግ ስላለበት ጥንቃቄ ወዘተ እንዳስሳለን። በመጀመሪያ ስኳር በሽታ ምንድን ነው? ስኳር በሽታ የደም ስኳር ወይም ግሉኮስ መጠን በጣም ከፍ ሲል የሚከሰት የጤና መታወክ ነው። ይህ የሚከሰተው ፓንክሪያስ በቂ ወይም ምንም ኢንሱሊን ሳያመነጭ ሲቀር ወይም ደግሞ ሰውነቱ ለኢንሱሊን ተጽዕኖ በትክክል ምላሽ መስጠት ሲያቅተው ነው። የስኳር በሽታን በደንብ ለመረዳት ሰውነት በመደበኛነት ግሉኮስን እንዴት እንደሚጠቀም መረዳት አስፈላጊ ነው። የግሉኮስ ሚና። ግሉኮስ ጡንቻዎችንና ሌሎች ህብረ ህዋሳትን ወይም ቲሹዎችን ለሚሰሩት ህዋሳት ወይም ሴሎች የኃይል ምንጭ ነው። ግሉኮስ ከሁለት ዋና ዋና ምንጮች ይገኛል፣ ከምግብና ከጉበት። ስኳር ወደ ደም ስር ውስጥ ይገባና በኢንሱሊን እርዳታ ወደ ህዋሳት ወይም ሴሎች ይገባል። ጉበት ግሉኮስን ያከማቻል እንዲሁም ያመርታል። የግሉኮስ መጠን ዝቅ ሲል፣ ለምሳሌ ለተወሰነ ጊዜ ሳይበሉ ሲቆዩ፣ ጉበት ያከማቸውን ግላይኮጅን ወደ ግሉኮስ ይለውጠዋል። ይህ የግሉኮስ መጠኑ በተለመደ ወይንም ጤናማ ክልል ውስጥ እንዲቆይ ያደርጋል። ኢንሱሊን እንዴት ይሰራል? ኢንሱሊን ከጨጓራ ጀርባና በታች ከሚገኝ ፓንክሪያስ የሚመነጭ ሆርሞን ነው። ፓንክሪያስ ኢንሱሊንን ወደ ደም ስር ውስጥ ይለቃል። ኢንሱሊን በደም ውስጥ ይዘዋወራል። ይህም ስኳር ወደ ህዋሳት ወይም ሴሎች እንዲገባ ያስችላል። ኢንሱሊን በደም ስር ውስጥ ያለውን የስኳር መጠን ይቀንሳል። የደም ስኳር መጠን ሲቀንስ ከፓንክሪያስ የሚወጣው ኢንሱሊን መጠን እንዲሁ ይቀንሳል። ስኳር በሽታ በሁሉም የእድሜ ክልል ያሉ ሰዎችን ያጠቃል። ግሉኮስ ወይም ስኳር በዋነኝነት የሚገኘው ከምንመገበው ምግብና ከመጠጦች ውስጥ ካሉ ካርቦሃይድሬቶች ነው። ይህ ለሰውነታችን ዋነኛ የኃይል ምንጭ ነው። ደሞ ግሉኮስን ለኃይል አገልግሎት እንዲውል ወደ ሁሉም የሰውነቱ ህዋሳት ወይም ሴሎች ያደርሳል። ግሉኮስ በደም ዝውውር ውስጥ በሚሆንበት ጊዜ ወደ መጨረሻ መዳረሻው ለመድረስ ቁልፍ እርዳታ ያስፈልገዋል። ይህ ቁልፍ ኢንሱሊን ነው። ፓንክሪያስ በቂ ኢንሱሊን የማያመነጭ ከሆነ ወይም ሰውነቱ በትክክል የማይጠቀምበት ከሆነ ግሉኮስ በደም ዝውውር ውስጥ ይከማቻል። ይህም ከፍተኛ የደም ስኳር ያስከትላል። ከጊዜ በኋላ በተከታታይ ከፍተኛ የደም ግሉኮስ መጠን መኖር እንደ የልብ በሽታ፣ የነርቭ መጎዳትና የአይን መታወክ ያሉ የጤና ችግሮችን ሊያስከትል ይችላል። የስኳር በሽታ አይነቶች። የስኳር በሽታ ሙያዊ ስያሜ ዲያቤቲስ ሜሊተስ ሲሆን በርካታ የስኳር በሽታ አይነቶች አሉ። በጣም የተለመዱት አይነቶች የሚከተሉትን ያካትታሉ። አንደኛ፣ አይነት 1 ስኳር በሽታ ወይንም ታይፕ 1 ዲያቤቲስ። ይህ የሰውነቱ በሽታ መከላከል ስርዓት ወይንም ኢሚዩን ሲስተም ባልታወቀ ምክንያት በፓንክሪያስ ውስጥ የሚገኙትን ኢንሱሊን አመንጭ ህዋሳት የሚያጠቃበትና የሚያጠፋበት የበሽታ መከላከል ስርዓት መዛባት ወይንም ኦቶ ኢሚዩን ዲዚዝ ነው። እስከ 10% የሚሆኑ የስኳር ህመምተኞች አይነት 1 አለባቸው። ብዙውን ጊዜ በህፃናትና በወጣት አዋቂዎች ላይ የሚታይ ቢሆንም በማንኛውም እድሜ ሊከሰት ይችላል። ሁለተኛ፣ አይነት 2 ስኳር በሽታ ወይንም ታይፕ 2 ዲያቤቲስ። ይህ ሰውነቱ በቂ ኢንሱሊን አያመነጭም እና ወይም የሰውነቱ ህዋሳት ለኢንሱሊን መደበኛ ምላሽ አይሰጡም ወይም ኢንሱሊን ሬዚስታንስ ናቸው ማለት ነው። ይህ በጣም የተለመደው የስኳር በሽታ አይነት ሲሆን በዋነኝነት አዋቂዎችን የሚያጠቃ ቢሆንም ህፃናትም ላይ ሊከሰት ይችላል። ሶስተኛ፣ ቅድመ ስኳር በሽታ ወይንም ፕሪ ዲያቤቲስ። ይህ አይነት ከአይነት 2 ስኳር በሽታ በፊት ያለው ደረጃ ነው። የደሞ የግሉኮስ መጠን ከመደበኛው ከፍ ያለ ቢሆንም በይፋ በአይነት 2 ስኳር በሽታ ለመመደብ የሚያስችል ያህል ከፍ ያለ አይደለም። አራተኛ፣ ከእርግዝና ጋር የሚያያዝ ስኳር በሽታ ወይንም ጀስቴሽናል ዲያቤቲስ። ይህ አይነት በአንዳንድ ሰዎች ላይ በእርግዝና ወቅት የሚከሰት ሲሆን አብዛኛውን ጊዜ ከእርግዝና በኋላ ይጠፋል። ነገር ግን የእርግዝና ስኳር በሽታ ከነበረብዎ በኋለኛው የህይወት ዘመኑ አይነት 2 ስኳር በሽታ የሚያዝ እድሎ ከፍ ያለ ነው። የስኳር በሽታ ምልክቶች ምንድን ናቸው? የስኳር በሽታ ምልክቶች የሚከተሉትን ያካትታሉ። አንደኛ፣ የውሃ ጥም መጨመር እና የአፍ መድረቅ፣ በተደጋጋሚ መሽናት። ሶስተኛ፣ ድካም። አራተኛ፣ የማየት ብዥታ። 5 ምክንያቱ ያልታወቀ የክብደት መቀነስ። 6 በእጆቹ ወይም በእግሮቹ ላይ የመደንዘዝ ስሜት።
7 በቀላሉ የማይድኑ ቁስሎች ወይም የተቆረጡ ቦታዎች፣ 8 ተደጋጋሚ የቆዳና ወይም በሴቶች ላይ የሚከሰት የብልት ኢንፌክሽን። ከላይ የተዘረዘሩት ምልክቶች ከታዩቦ የጤና ባለሙያ ማማከር አስፈላጊ ነው። እንዲሁም እንደ ስኳር በሽታው አይነት ተጨማሪ ምልክቶች የሚከተሉትን ያካትታሉ። አንደኛ፣ አይነት 1 ስኳር በሽታ ወይም ታይፕ 1 ዲያቤቲስ። የአይነት 1 ምልክቶች በፍጥነት ሊታዩ ይችላሉ፣ በጥቂት ሳምንታት ወይም ወራት ውስጥ። ዲያቤቲክ ኬቶ አሲዶሲስ ወይም ዲኬኤ ተብሎ የሚጠራ ከባድ ተያያዥ ችግር መኖሩን የሚያሳዩ ተጨማሪ ምልክቶች ሊታዩቦት ይችላሉ። ዲኬኤ ለህይወት አስጊ ሲሆን አፋጣኝ የህክምና እርዳታ ያስፈልገዋል። የዲኬኤ ምልክቶች ማስመለስ፣ የሆድ ህመም፣ መጥፎ ያፍ ጠረን እና ለመተንፈስ መቸገርን ያካትታሉ። አይነት 2 ስኳር በሽታ እና ቅድመ ስኳር በሽታ ወይም ታይፕ 2 ዲያቤቲስ ኤንድ ፕሪ ዲያቤቲስ። ምንም አይነት ምልክት ላይታይቦት ይችላል፣ ወይም ደግሞ ምልክቶቹ ቀስ በቀስ ስለሚታዩ ላያስተውሏቸው ይችላሉ። ምልክቶችን ከማስተዋለው በፊት መደበኛ የደም ምርመራ ውጤት ከፍተኛ የደም ስኳር መጠን ሊያሳይ ይችላል። ሌላኛው የቅድመ ስኳር በሽታ ምልክት ወይም ፕሪ ዲያቤቲስ ሊሆን የሚችለው በአንዳንድ የሰውነቱ ክፍሎች ላይ የቆዳ መጥቆር ነው። ከእርግዝና ጋር የሚያያዝ ስኳር በሽታ ወይም ጀስቴሽናል ዲያቤቲስ። በአብዛኛው የእርግዝና ስኳር በሽታ ምልክቶችን አያስተውሉም። የጤና ባለሙያው ከ24 እስከ 28 ሳምንታት የእርግዝና ጊዜ ውስጥ ለእርግዝና ስኳር በሽታ ምርመራ ያደርግሎታል። ስኳር በሽታን የሚያመጣው ምንድን ነው? አይነቱ ምንም ይሁን ምን በደም ዝውውሮ ውስጥ ከመጠን በላይ የሆነ ግሉኮስ መኖር ስኳር በሽታን ያስከትላል። ሆኖም የደም የግሉኮስ መጠን ከፍ የሚልበት ምክንያት እንደ ስኳር በሽታው አይነት ይለያያል። የስኳር በሽታ መንስኤዎች የሚከተሉትን ያካትታሉ። አንደኛ፣ ለኢንሱሊን ምላሽ አለመስጠት ወይንም ኢንሱሊን ሬዚስታንስ። አይነት 2 ስኳር በሽታ በዋነኝነት የሚከሰተው በኢንሱሊን መቋቋም ምክንያት ነው። የኢንሱሊን መቋቋም የሚከሰተው በጡንቻው፣ በስብና በጉበቱ ውስጥ ያሉ ህዋሳት ወይም ሴሎች ለኢንሱሊን በሚፈለገው መልኩ ምላሽ ሳይሰጡ ሲቀሩ ነው። ውፍረት፣ የአካል ብቃት እንቅስቃሴ እጥረት፣ አመጋገብ፣ የሆርሞን መዛባት፣ ዘረመልና የተወሰኑ መድኃኒቶችን ጨምሮ በርካታ ምክንያቶችና ሁኔታዎች ለተለያየ ደረጃ የኢንሱሊን መቋቋም አስተዋጽኦ ያደርጋሉ። የበሽታ መከላከል ስርዓት መዛባት ወይም አውቶኢሚዩን ዲዚዝ። አይነት 1 ስኳር በሽታና ሌተንት አውቶኢሚዩን ዲያቤቲስ ኢን አደልትስ ወይም ኤልኤዲኤ የሚከሰቱት የሰውነቱ በሽታ መከላከል ስርዓት በፓንክሪያስ ውስጥ ያሉትን ኢንሱሊን አመንጭ ህዋሳት ሲያጠቃ ነው። የሆርሞን መዛባት። በእርግዝና ወቅት የእንግዴ ልጅ የኢንሱሊን መቋቋምን የሚያስከትሉ ሆርሞኖችን ያመነጫል። ፓንክሪያስ የኢንሱሊን መቋቋሙን ለማሸነፍ የሚያስችል በቂ ኢንሱሊን ማምረት ካልቻለ ከእርግዝና ጋር የሚከሰት ስኳር በሽታ ሊይዘውት ይችላል። የፓንክሪያስ መጎዳት። በህመም፣ በቀዶ ጥገና ወይም በአደጋ ምክንያት በፓንክሪያስ ላይ የሚደርስ አካላዊ ጉዳት ኢንሱሊን የማምረት ችሎታውን ሊጎዳ ስለሚችል አይነት 3C ወይም ታይፕ 3C ስኳር በሽታን ያስከትላል። የዘረመል ለውጦች ወይም ጄኔቲክ ሚውቴሽንስ። የተወሰኑ የዘረመል ለውጦች ማቹሪቲ ኦንሴት ዲያቤቲስ ኦፍ ዘ ያንግ ወይም ሞዲ እና አዲስ የሚወለዱ ህፃናት ስኳር በሽታን ኒዮናታል ዲያቤቲስ ሊያስከትሉ ይችላሉ። የተወሰኑ መድኃኒቶችን ለረጅም ጊዜ መጠቀምም አይነት 2 ስኳር በሽታ ሊያስከትል ይችላል። ለምሳሌ የኤችአይቪ ኤድስ መድኃኒቶች። የስኳር በሽታ ተያያዥ የጤና ችግሮች ወይም ኮምፕሊኬሽንስ ምንድን ናቸው? ስኳር በሽታ ወደ ድንገተኛና ከባድ እንዲሁም ለረጅም ጊዜ የሚቆዩ ተያያዥ ችግሮች ሊያስከትል ይችላል። ይህም በዋነኝነት የሚከሰተው እጅግ በጣም ከፍተኛ በሆነ ወይም ለረጅም ጊዜ በቆየ ደም ስኳር መጠን ምክንያት ነው። ለህይወት አስጊ ሊሆኑ የሚችሉ ድንገተኛና ከባድ የስኳር በሽታ ወይም አኪዩት ዲያቤቲስ ኮምፕሊኬሽንስ ወይም ተያያዥ ችግሮች የሚከተሉትን ያካትታሉ። አንደኛ፣ ሃይፖስሞላር ሃይፐርግላይሴሚክ ስቴት ወይም ኤችኤችኤስ። ይህ ችግር በዋነኝነት አይነት 2 ስኳር በሽታ ያለባቸውን ሰዎች ያጠቃል። የሚከሰተው የደሞ የስኳር መጠን ለረጅም ጊዜ በጣም ከፍ ሲል ማለትም ከ600 ሚሊግራም በዴሲሊትር በላይ ሲሆን ይህም ከባድ የሰውነት ፈሳሽ እጥረት ወይም ዲሃይድሬሽን እና ግራ መጋባትን ያስከትላል። አፋጣኝ የህክምና እርዳታ ያስፈልገዋል። ሁለተኛ፣ ዲያቤቲክ ኬቶ አሲዶሲስ ወይም ዲኬኤ። ይህ ችግር በዋነኝነት አይነት 1 ስኳር በሽታ ያለባቸውን ሰዎች ያጠቃል። የሚከሰተው ሰውነቱ በቂ ኢንሱሊን ሳይኖረው ሲቀር ነው። ሰውነቱ ኢንሱሊን ከሌለው ለኃይል ግሉኮስን መጠቀም አይችልም። ስለዚህ በምትኩ ስብን ያቃጥላል። ይህ ሂደት በመጨረሻ ኬቶን የሚባሉ ንጥረ ነገሮችን ያስለቅቃል። እነዚህም ደሞውን አሲዳማ ያደርጉታል። ይህም የመተንፈስ መቸገር፣ ማስመለስና ራስ መሳትን ያስከትላል። ዲኬ አፋጣኝ የህክምና እርዳታ ያስፈልገዋል። ሶስተኛ፣ ከባድ የደም ስኳር ማነስ።
ሃይፖግላይሴሚያ የሚከሰተው የደሞ ስኳር መጠን ለእርስዎ ጤናማ ከሆነው መጠን በታች ሲወርድ ነው። በዋነኝነት ኢንሱሊን የሚጠቀሙ የስኳር ህመምተኞችን ያጠቃል። ምልክቶቹ የማየት ብዥታ ወይም እጥፍ ድርብ ሆኖ መታየት፣ ቅልጥፍና ማጣት፣ አቅጣጫ መሳትና የሚጥል በሽታ ያካትታል። በአስቸኳይ የሚሰጥ ግሉካጎን እና ወይም የህክምና እርዳታ ያስፈልገዋል። ለረጅም ጊዜ የሚቆይ ስኳር በሽታ ወይም ሎንግ ተርም ዲያቤትስ ኮምፕሊኬሽንስ ወይም ተያያዥ ችግሮች። ለረጅም ጊዜ ከፍ ብሎ የሚቆይ የደም ግሉኮስ መጠን የሰውነቱን ህብረ ህዋሳት ወይም ቲሹዎችና አካላት ሊጎዳ ይችላል። ይህ በዋነኝነት የሚከሰተው የሰውነቱን ህብረ ህዋሳት የሚደግፉትን የደም ስሮችንና ነርቮችን በመጉዳት ነው። የልብና የደም ስር ወይም ካርዲዮቫስኩላር ችግሮች በጣም የተለመዱ ለረጅም ጊዜ የሚቆዩ የስኳር በሽታ ተያያዥ ችግሮች ናቸው። እነሱም የሚከተሉትን ያካትታሉ። የልብ የደም ቧንቧ በሽታ፣ የልብ ድካም፣ ስትሮክ፣ የደም ስር መጥበብ ወይም መደፈን ሲሆኑ ሌሎች የስኳር በሽታ ተያያዥ ችግሮች የሚከተሉትን ያካትታሉ። የነርቭ መጎዳት፣ ይህም የመደንዘዝና ወይም ህመም ሊያስከትል ይችላል። የኩላሊት በሽታ፣ ይህም ኩላሊት ሙሉ በሙሉ ከጥቅም ውጭ መሆን ሊያስከትል ወይም የዲያሊሲስ ወይም የኩላሊት ንቅለ ተከላ ወይም ትራንስፕላንት ማድረግ የግድ ሊሆን ይችላል። የአይን በሽታ፣ ይህም ወደ አይነ ስውርነት ሊያመራ ይችላል። የቆዳ ኢንፌክሽኖች፣ የሰውነት ክፍል መቆረጥ ወይም አምፑቴሽንስ፣ በነርቭና በደም ስር መጎዳት ምክንያት የሚመጣ የወሲብ ተግባር መዛባት፣ ለምሳሌ የወንድ ብልት አለመቆም ኢሬክታይል ዲስፈንክሽን ወይም የሴት ብልት መድረቅ ቫጂናል ድራይነስ፣ የመስማት ችግር፣ የአፍ ጤና ችግሮች፣ ለምሳሌ የድድ በሽታ። የስኳር በሽታ የአእምሮ ጤናውንም ሊጎዳ ይችላል። የስኳር በሽታ ያለባቸው ሰዎች ስኳር ከሌለባቸው ሰዎች ይልቅ ለድብርት የመጋለጥ እድላቸው ከ2 እስከ 3 እጥፍ ይበልጣል። ስኳር በሽታን መከላከል ይቻላል? ከበሽታ መከላከል ስርዓት መዛባትና ከዘረመል ጋር የተያያዙ የስኳር በሽታ አይነቶችን መከላከል አይችሉም። ነገር ግን ለቅድመ ስኳር በሽታ፣ ለአይነት 2 ስኳር በሽታ እና ከእርግዝና ጋር ተያይዞ ለሚከሰት ስኳር በሽታ የመጋለጥ እድልዎን ለመቀነስ ሊወስዷቸው የሚችሏቸው አንዳንድ እርምጃዎች አሉ። እነሱም ጤናማ አመጋገብ መመገብ፣ የአካል ብቃት እንቅስቃሴ ማድረግ፣ በሳምንት ቢያንስ ለ5 ቀናት በቀን ለ30 ደቂቃ ማድረግ፣ ለእርስዎ ጤናማ የሆነ ክብደት፣ ውጥረትን መቆጣጠር፣ የአልኮል መጠጥን መገደብ፣ በቂ እንቅልፍ ማግኘት በአብዛኛው ከ7 እስከ 9 ሰዓታት፣ ማጨስ ማቆም። ስለ ስኳር በሽታ መሰረታዊ ነጥቦችን ለማወቅ ስለተከታተሉ እናመሰግናለን። ሰፊ ርዕስ ቢሆንም የተወሰነ ግንዛቤ እንዳገኙ ተስፋ እናደርጋለን። ያስታውሱ፣ ይህ ቪዲዮ ለግንዛቤ ወይም ለትምህርት ብቻ የቀረበ ነው። ስለዚህ ለማንኛውም የጤና ውሳኔ ሐኪምዎን ያማክሩ። ለተጨማሪ መረጃዎች ላይክ፣ ሰብስክራይብ እና ሼር ያድርጉ። እንዲሁም በቀጣይ ስለምን እንድናቀርብ እንደሚፈልጉ በአስተያየት መስጫው ላይ ያሳውቁን። ዋናው ጤናዎትን ይጠብቁ።